እኔ ነኝ የበደልኩህ በኃጢአት ጭቃ የተለወስኩ በርኩሰት ያደፍኩ ኃጢአቴ የበዛ ኃጢአቴ የሸተተ ከጠዋት እስከ ማታ በድያለሁና በዚህ ሰዓት ስምህን ስጠራ እጠበኝ ስልህ እንደ ዳዊት እጠበኝ፣ ለሕዝቅኤል እንደነገርከው እጠበኝ፣ ጥሩን ውሃ በእኔ ላይ አፍስ፣ ያን ጥሩ ውሃ በእኔ ላይ እርጨው፣ አንተ ፈውሰኝ፣ ጸበልህ ይንካኝ እማጸናሃለሁና እናንተም ትጠራላችሁ ብለህ እንደተናገርክ በራሴ ንጹሕ አልሆንም በራሴ አልጠራምና አንተ አጥራኝ፣ ያ ቅዱስ እጅህ ይንካኝ፣ እድፈቴን ያርቀው፣ መዓዛዬን ቀይረው፣ ባንተ ልለወጥ ባንተ ልታጠብ፣ ያን ንጹሕ አርጨኝ አምላኬ፣ ከርኩሰታችሁ ሁሉ ትጠራላችሁ ብለሃልና አንተ ቸር አምላክ ሆይ አሁንም እማጸናሃለሁ። አጥራኝ፣ ንጹሕ ወገን አድርገኝ፣ በመንፈስ ቅዱስም አጽናኝ። አቤቱ በእምነት አጽናኝ። እማጸናሃለሁና አንተም ብቻ ተስፋ አደርጋለሁና ከተያዝኩበት የኃጢአት አሽክላ አውጥተህ የቆሸሸውን ሰውነቴን ቀድሰህ ንጹሐት ክቡራት በሚሆኑ አቤቱ በነዛ እጆችህ እርጨኝ፣ አጥራኝ፣ ከርኩሰትም ሁሉ የነጻሁ ያንተ ልጅ አድርገኝ። አዎ ልበ አምላክ ዳዊት እጠበኝ እንዳለ አቤቱ አምላኬ እኔም ይህንን እልሃለሁ። እጠበኝ፣ ይቅር በለኝ፣ ራራልኝ፣ ከጣዖቶቻችሁ ሁሉ አጥራችኋለሁ ብለሃል። አዎ አምላክ ሆይ ጣዖት የቆመ ድንጋይና ወርቅ ብቻ አይደለም፣ ክፉ ሐሳብ ጣዖት ነው። ስለዚህ ቀኑን ሙሉ በድያለሁና በነፍስም በሥጋዬም በመንፈሴም ንጹሕ ሆን ዘንድ አቤቱ አንተ ገና በሕፃንነቴ ሥጋና ደምህን ሰጥተኸኛልና አሁንም አምላኬ ሆይ ከመረጥካቸው ቅዱሳን ጋር እድል ፈንታዬን ርስቴን እንድታደርግልኝ እማጸናሃለሁና እጠበኝ።